ሰላም ሰላም እንዴት ናችሁ? አብሮድ ስቴሽኖች ነን። በዛሬ ቪዲዮአችን ደግሞ ከስኮላርሺፕ ወጣ ብለን መጎብኘት ለሚፈልጉ ሰዎች የሚሆን ቪዲዮ ይዘን መጥተናል። በዛሬው በአፍሪካ ውስጥ ትንሽ ግን ደግሞ በጣም ጽዱና ውብ ተፈጥሮ ካላት ሀገሮች በዋነኛ የምትጠቀሰውን ሩዋንዳን እንጎበኛለን። ሩዋንዳ በአፍሪካ መሀል ላይ የምትገኝ ሲሆን በኡጋንዳ፣ ታንዛኒያ፣ ቡሩንዲ እና ዲሞክራቲክ ሪፐብሊክ ኮንጎ ትዋሰናለች። ሩዋንዳ ትንሽ ብትሆንም በአረንጓዴ መልክዓ ምድሮች እና በዱር እንስሳትና በጠንካራ ብሔራዊ ማንነት የበለጸገች ናት። ሩዋንዳ ስትጎበኙ ከምታዩት ነገር በሄዳችሁበት ሁሉ በደንና በእርሻ የተሸፈኑ መንደሮችና ጸጥ ያሉ ጽዱ አካባቢዎችና እንዲሁም ኮረብታማዎች፣ ውብ ተፈጥሮን ማየት የተለመደ ይሆናል ማለት ነው። ስለዚህ የዛሬ ቪዲዮአችን በሩዋንዳ ዋና ከተማ ከኪጋሊ እንጀምርና ኪጋሊ በአፍሪካ ውስጥ በጣም ንጹህና ደህንነቱ የተጠበቀ ከተሞች መሃል አንዷ ነች። ኪጋሊ ውስጥ ፕላስቲክ ከረጢቶች የተከለከሉ ሲሆኑ በዚህ ምክንያትም ፕላስቲክ አለመኖሩ ለኪጋሊ ንጽህናን በጣም ትልቅ አስተዋጽኦ የሚያደርግ ነው። ኪጋሊ ውስጥ ስትዞሩ ከምታዩት ዋነኞቹ ትላልቅ የገበያ ማዕከሎች፣ ካፌዎች እንዲሁም ገበያዎች በጣም የሚያማምሩ እና ከተማን ያሳመሩ ቦታዎች የምታይ ይሆናል። እንዲሁም ጸጥ ያሉ ሰፈሮች እና ዘመናዊ የአፍሪካ ከተማ ለመሆኗ ዋና አስተዋጽኦ ያሏት ሰላሟ የጠበቀ ሰፈሮች ወይም ደግሞ መኖሪያ ቤቶች የምታይ ይሆናል። ኪጋሊ ውስጥ በብዙ ሰዎች ከሚጎበኙ ቦታዎች አንዱ ኪጋሊ ጄኖሳይድ ሜሞሪያል የሆነ ቦታ ነው። መዘር ማጥፋት ለጠፉ ሰዎች መታሰቢያነት ተብሎ የተገነባ ነው። በኤሮፓያን አቆጣጠር በ1994 ሩዋንዳ በሰው ልጅ ታሪክ ውስጥ በጣም ጨለማ ከሆኑት ወይም ደግሞ አሰቃቂ ከሆኑ ጊዜያት አንዱ አጋጠማት። በአጭር ጊዜ ውስጥ የበርካታ ንጹሐን ሕይወት ጠፍቷል። ለእነዚህ መታሰቢያነት ተብሎ የተገነባ ቦታ ነው። ይሄ ቦታ ለጎብኚዎች ስለ ጥላቻ እና መለያየት ያለው አደጋዎች ያስተምራል። በተመሳሳይ ጊዜ ስለ ይቅርታ፣ አንድነት እና መልሶ ግንባታ ጠንካራ ታሪክ ያሳያል። ይህም የሚያሳየን በአጭሩ ስለ ሩዋንዳ ሲሆን ሩዋንዳ ከበቀል ይልቅ ሰላምን፣ ከመለያየት ይልቅ አንድነትን የመረጠች ሀገር መሆኗን ያሳየናል። አሁን ከከተማ ወጣ እንበልና ወደ ሩዋንዳ አስደናቂ ተፈጥሮዎች እንሄዳለን። ገጠሬው አረንጓዴ ኮረብታዎች፣ እርሻዎች እና ንጹህ የአየር ያሉበት ቦታዎች እንሄዳለን። የሩዋንዳ ቀንደኛ ውበቷን ከምናይበት ቦታዎች አንዱ ይሄ ነው። በሀገሪቱ ውስጥ በጣም ሰላማዊ ከሆኑት እና በጣም ውብ ከሆኑት ቦታዎች አንዱ የኪቩ ሐይቅ ነው። በምዕራብ ሩዋንዳ የሚገኘው ሐይቁ ከኮንጎ ጋር የሚያዋስነው ድንበር ላይ የተዘረጋ ነው። ውሃው የተረጋጋና በዙሪያው ላሉት ሰላምም የሚሰጥ ቦታ ነው። ሰዎች ዘና ለማለት ወይም ደግሞ ለመዋኘት እና ለመዝናናት እዚህ ይመጣሉ። በመቀጠል ወደ ኒዮንጉዊ ፎረስት ናሽናል ፓርክ እናመራለን። ይሄ በአፍሪካ ውስጥ ካሉ ጥንታዊ የዝናብ ደኖች አንዱ ነው። የበርካታ የዝንጀሮ ዝርያዎች፣ የአዕዋፍና ብርቅዬ እጽዋት መኖሪያ ነው። እዚህ በጣም ከሚያስደስቱ ጊዜዎች አንዱ የካኖፕ የእግር ጉዞ ነው። ከጫካው ወለል በላይ በዛፎችና ጭጋግ በተከበበ ድልድይ ላይ ትሄዳላችሁ። ይህ ድልድይ ከአንዱ ወደ አንዱ ጫፍ በገመድና ብረት ብቻዎች የሄደ ድልድይ ነው። ከእናንተ በታችም ጥቅጥቅ ያለ ደን አለ፣ ከላይም የተከፈተ ሰማይ አለ። ይሄ ድልድይ ላይ ስትሄዱ የማይረሳ ስሜት ይሰማዎታል። ቀጥሎ በሩዋንዳ በሰሜናዊ ክፍል የእሳተ ገሞራ ብሔራዊ ፓርክ ተብሎ የሚጠራ መናይ ይሆናል። ይህ በአፍሪካ ውስጥ በጣም ዝነኛ ከሆኑት የዱር እንስሳት ያለበት ቦታ ሲሆን በመጥፋት ላይ የሚገኙ የተራራ ጎሪላዎች መኖሪያ ቤት ነው። ይሄ ቦታን ለማየት ብዙ ጎብኚዎች የሚመጡ ሲሆን ጎሪላን ለማየት በእግር ጉዞ የሚካሄድበት ቦታ አለ። ጉዞው የሚጀምረው በማለዳ ሲሆን በጫካውና በኮረብታዎች ውስጥ በእግር መጓዝ ነው። ከጉዞአችን መጨረሻ ላይ ጎሪላዎች ያሉበት ቦታ ስትደርሱ ጎሪላዎች እንዴት እንደሚኖሩ ለማየት በጣም የሚያስደስት የተራራ ጎሪላዎች ለማየት ዋነኛ ቦታ ነው። የሩዋንዳ ሕዝቦችም ለየት ያሉና የሚያስገርሙ ሰዎች ናቸው። እዚህ በየወሩ ሰዎቹ በኡሙጋንዳ በብሔራዊ ማህበረሰብ የስራ ቀን ይሳተፋሉ። በዚህ ቀን ዜጎች መንገዶችን ያጸዳሉ፣ መንገዶች ይጠግኑና ጎረቤቶችን ይረዳሉ። ጠንካራ አንድነትና የጋራ ኃላፊነት የሚያሳዩበት ቀን ነው። በሩዋንዳ ብዙ ጊዜ ከሚመገቧቸው ምግቦች ባቄላ፣ ስኳር ድንች እና በቆሎ ይካተታሉ። እዚህ በጣም ተወዳጅ ከሆኑ ምግቦች አንዱ ከካሳቫ ገጠር የተሰራ ኢሲምቦዬ የሚባል ምግብ ሲሆን በዱላ ላይ የሚቀርበው የተጠበሰ ስጋም በጣም ተወዳጅ ከሆኑ ምግቦች ዋነኞቹ ናቸው።
በአጠቃላይ ሩዋንዳ ለመጎብኘት በጣም ቆንጆና ውብ ነች። እኛ የገለጽናላችሁ ከብዙ በጥቂቱ ነው። ሩዋንዳን ለመጎብኘት ላሰባችሁት መልካም ጉብኝት እያልን ለዛሬ የያዝነው ቪዲዮአችን ይሄን ይመስል ነበር። ለቻናሉ አዲስ ለሆናችሁ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩ።